አድማጮች ዕለተ ቅዳሜ ነው። አስደሳች ሰበር ዜናዎችን ከወደ ፋኖ ቤት እየሰማን እንገኛለን። እንዲሁ ደግሞ በፋኖ ኃይሎች የትጥቅ ትግል ውስጥም ከፊት ለፊት ተሰላፊ የሆነው በጎጃም የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ታጋይ እስክንድር ነጋን በተመለከተ አስደሳች ዜናን አስተላልፏል። የብልጽግና ሹማምንት በአጠቃላይ ለዘመነ ካሴና ለታጋይ እስክንድር ነጋ ፈጽሞ በአንድነት አይቆሙም፣ ነጣጥያቸዋለሁ፣ ለያይቻቸዋለሁ። የሸዋ የወሎ የጎጃምና የጎንደር ፋኖ ኃይሎች ፈጽሞ በአንድነት አይቆሙም በሚል እየተመጻደቀ በሚገኝበት በዚህ ሰዓት የፋኖ ኃይሎች የአንድነት ጉዳይ እውን ስለመሆኑና ስለመጠናቀቁ እየተሰማ ነው የሚገኘው። ታዲያ አሁን ላይ ዘመነ ካሴ ከወንድሙ ከታጋይ እስክንድር ነጋ ጋር ፊት ለፊት እንደተገናኘ፣ እንደተጨባበጡ፣ እንደተወያዩ የፋኖን ኃይሎች የአንድነት ጉዳይ በተመለከተ ውሳኔዎችን እንዳሳለፉ እየሰማን ነው የምንገኘው። አድማጮቻችን በዕለቱ አስደሳች ሰበር ዜናን ይዘንላችሁ መጥተናል። በቅድሚያ ግን አድማጮች ቪዲዮአችን ለብዙሃኑ ድምፅ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ ላስታውሳችሁ እወዳለሁ። በቀጥታ ወደ መረጃችን እናልፋለን። የብልጽግና ሹማምንት የፋኖ ኃይሎች ከሻቢያ ሰላዮች ጋር በመሆን ወደ አዲስ አበባ ከተማ ዘልቀው ገብተዋል በሚል በአዲስ አበባ ከተማ መጠነ ሰፊ አፈሳና ፍተሻዎች ተባብሰው መቀጠላቸው እየተገለጸ ይገኛል። ታዲያ ዕለተ ቅዳሜ በዕለቱ በጎጃም የሚገኘው አርበኛ ዘመነ ካሴ የፋኖን ኃይሎች አንድነት በተመለከተም ታጋይ እስክንድር ነጋንና ጄኔራል ተፈራ ማሞን በተመለከተም ጥብቅ መልእክትን አስተላልፏል። በተለይ አገዛዙ ጽንፈኞቹ በአንድነት እንዳይቆሙ አኮላሽተናቸዋል፣ በታትነናቸዋል፣ ከዚህ በኋላ ፈጽሞ በአንድነት ሊቆሙ አይችሉም እያለ በሚገኝበት በዚህ ሰዓትም ታጋይ እስክንድር ነጋ ከሸዋ ተነስቶ ወደ ጎጃም ስለማቅናቱና ከወንድም ዘመነ ካሴ ጋር የፋኖን ኃይሎች አንድነት በተመለከተም ጥብቅ ውይይቶችን እንዳካሄዱና ውሳኔዎችን እንዳሳለፉ እየተሰማ ነው የሚገኘው። የፋኖ ኃይሎች ወደ አንድነት እንዳይመጡ እንቅፋት ሆኗል በሚል በከፍተኛ ሁኔታ ሲተች የቆየው በሸዋ የሚገኘው ታጋይ እስክንድር ነጋ ሹመት ስልጣንም ይሁን ሽልማት እንደማይፈልግ በይፋ አሳውቋል። ከዚህ ቀደም እስክንድር ነጋ ሹመት ሽልማትና ስልጣንን ስለሚፈልግ የፋኖ ኃይሎች በአንድነት እንዳይቆሙ እንቅፋት የሆነው እሱ ነው በሚል በተደጋጋሚ ከፍተኛ ትችቶችን ሲያስተናግድ መሰንበቱም የሚዘነጋ አይደለም። አሁን ላይ ታዲያ ታጋይ እስክንድር ነጋ እኔ ሹመት ስልጣንና ሽልማት ብፈልግ ወደ ጫካ የምገባበት ምክንያት የለም፣ ሹመት ስልጣንና ሽልማትን እንዴት ማግኘት እንደሚገባኝ ጠንቅቄ ያውቃለሁ ሲል ተደምጧል። ዓላማዬ፣ ሐሳቤ፣ ጉዞዬ፣ ትግሌ የሹመትና የስልጣን ቢሆን ወደ ብልጽግና መቀላቀል እችላለሁ። ሐሳቤም ዓላማዬም የዛ አይደለም። በእኔና በዘመነ ካሴ መካከል ያለው ልዩነትም ቢሆን የሐሳብ እንጂ የዓላማ አይደለም በማለት የገለጸው ታጋይ እስክንድር ነጋ ከዚህ በኋላ ግን በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችም ያለምንም ቅድመ ሁኔታ ወደ አንድነት ሊመጡ ይገባል ሲል ጥብቅ ውሳኔን ማሳለፉ የተገለጸ ሲሆንም ከ2 ወር በላይ የፋኖን ኃይሎችም ወደ አንድነት ለማምጣት ጥብቅ የተባሉ ውይይቶችን ሲያካሂዱ ስለመቆየታቸው እንዲሁ ለመስማት ችለናል ማለት ነው። ታዲያ የሸዋ የወሎ የጎጃምና የጎንደር ፋኖ ኃይሎች ጠቅላይ አዛዥ ማን ይሆን በሚለውም በጎጃም የሚገኘው ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ የመሆን አቅምና ብቃት አለው በሚል በተወዳጁ በጄኔራል ተፈራ ማሞ በኩልም እንደተመሰከረለትም እየሰማን የምንገኘው። እንደዚሁ ታዲያ ታጋይ እስክንድር ነጋም ቢሆን ፈጽሞ ሹመትና ስልጣን እንደማይፈልግ የሱ ዓላማ ይህንን ትግል በአሸናፊነት ለማጠናቀቅ የሚያስችል መንገድን መቀየስ መሆኑንና ከዚህ በኋላም የጎንዮሽ ትግልን በማቆም ከወንድሞቹ ከነዘመነ ካሴ ጋር በአንድነት ቆሞ አገዛዙን ለመታገል ዝግጁ መሆኑን በይፋ አሳውቋል። እንግዲህ ይህንን ተከትሎ በተለይ ብልጽግናና የብልጽግና ሹማምንት
ጽንፈኞችን አጠፋን ደመሰስን፣ ጽንፈኞችን አያሳስቡንም ከማለት ወጥተው አሁን ላይ ደግሞ የፋኖ ኃይሎች ከጥንት ጠላቶቻችን ጋር ተሰልፈው ኢትዮጵያን ሊበታትኗት ነው ወደሚል ጩኸት መጥተዋል ማለት ነው። ከዚህ ቀደም ጽንፈኞችን አጠፋን ደመሰስን ሲሉ ቢቆዩም አሁን ላይም የፋኖ ኃይሎች የትጥቅ ትግል ለ4 ኪሎ ቤተ መንግስት ለብልጽግና ሹማምንት በከፍተኛ ሁኔታ ስጋት እንደሆነባቸው በተደጋጋሚ እየገለጹ ይገኛሉ። ውድ አድማጮች፣ በተለይም በመላው የአማራ ክልል ከተሞች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ አሁንም ቢሆን ከምንጊዜውም በላይ ተባብሶ ስለመቀጠሉ የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። እነ አብይ አህመድ ደግሞ የፋኖ ኃይሎች ፈጽሞ ለሻቢያና ለግብጽ ተላላኪ መሆን የለባቸውም፣ የግብጽና የሻቢያ ዓላማና ተልዕኮ ኢትዮጵያን ማንኮታኮት እንጂ የፋኖን ኃይሎች የትጥቅ ትግል ወይም የፋኖን ዓላማ መደገፍ አይደለም በሚል በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያም ያለምንም ቅድመ ሁኔታ በድርድር ለመቋጨት ዝግጁ መሆናቸውን እያሳወቁ ነው የሚገኙት። እንግዲህ ይህንንም ተከትሎ በተለይም ከሰሞኑ በጎንደር ቀጠና እነ ማስረሻ ሰጤ የአገዛዙን ተልዕኮ ፈጽመው ሲመለሱ ተደራደሩ መባሉ አይዘነጋም። ሌላው ደግሞ አሁን ላይ ለብልጽግና ሰዎች ስጋት የሆነው የህወሓት ጉዳይ ነው። የህወሓት እንቅስቃሴ አደገኛ እንቅስቃሴ መሆኑን ከዚህ ቀደም በተደጋጋሚ ስንዘግብላችሁ መቆየታችን የሚዘነጋ አይደለም። ህወሓት በቀጥታ ከሻቢያ ጋር ግንኙነት እንዳለው፣ ኤርትራም ወደ መቀሌ የጦር መሳሪያዎችን በብዛት እየላኩ እንደሚገኙ ከዚህ ቀደም በተደጋጋሚ ስንዘግብላችሁ ቆይተናል። በተለይ የህወሓት ከፍተኛ ሊቀመንበር የሆኑት እነ ዶክተር ደብረጽዮን በቀጥታ ከሸዋ ከወሎ ከጎጃምና ከጎንደር ከተወጣጡ የፋኖ ከፍተኛ አዛዦች ጋርና የፋኖ መሪዎች ጋር ጥብቅ የተባለ ውይይቶችን እያካሄዱ እንደሚገኙም እንዲሁ መዘገባችን የሚዘነጋ አይደለም። አሁን ላይ ምንጮች እያመላከቱ እንደሚገኙትም ከሆነም የኤርትራው ፕሬዚዳንት ኢሳያስ በቀጥታም ለፋኖ ኃይሎች የጦር መሳሪያዎችን እየላኩ እንደሚገኙ እየተሰማ ይገኛል። ከኤርትራ የሚነሳው የጦር መሳሪያም በቀጥታም ወደ ሸዋ፣ ወሎ፣ ጎጃምና ጎንደር እየተላከ ስለመሆኑ እየተሰማ ነው የሚገኘው። ይህ ጉዳይ ብልጽግናን እና አቶ ሽመልስን እና ዲያቆን ዳንኤል ክብረትን ከፍተኛ ስጋት ውስጥም እንዲሁ የከተተ ስለመሆኑ የሚያመላክቱ መረጃዎች በስፋት ይፋ እየወጡ ይገኛሉ። እንግዲህ አድማጮች የፋኖ ኃይሎች